ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ በፓርት 2 ተመልሰናል። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በክፍል 1 ሩቢ ሉቃስን ዋናው በር እየታደሰ እንደሆነ በመንገር በሌላኛው መውጫ በሉ ሰድህ በማለት ሶፊያን አዘጋጅታ ወደ አስቀመጠችበት መናፈሻ ይዛው ስትሄድ ተመልክተናል። ዛሬ ቀጣዩን ክፍል ይዘንላችሁ መጥተናል። የእናንተ ሀሳብና አስተያየት እኛን ስለሚያበረታታን በኮሜንት ስር አሳውቁን። ከዛ በመቀጠልም ሉቃስ ሩቢን አንደርስም እንዴ የመውጫ መንገዱን ተሳስተሽ እንዳይሆን ይላታል። ሩቢም አትጨነቅ አቶ ሉቃስ በቅርቡ መውጫው በር ላይ እንደርሳለን በማለት ትመልስለታለች። ከዛም ቦታው ላይ ሲደርሱ ሶፊያን ሲመለከታት ካየዋት ገና 10 ቀናት ናቸው የተቆጠሩት በማለት የሰውነቷ በዛ ልክ መቀነስ በጣም ያስደነግጧል። ሩቢም ይህንን ስትመለከት ቅድም ሶፊያን በጭራሽ ማየት እንደማይፈልግ ተናግሮ ነበር። አሁን ግን እንደዚህ አይነት ልብ መኖሩ እጅግ ያስገርማታል። ሶፊያም በመናፈሻው ላይ ተቀምጣ ልጇን የኔ ልጅ በእናትህ እንዳታዝንባት እሺ እያለች የእናትነት ፍቅሯ የገለጸችለት ሉቃስ ሲሰማ ሁሌም ኩሩና ዝቅ ብላ መታየት ማትወደዋ ሶፊያ እንደዚህ ያለ ተሰባሪ ጎን አላት ብሎ በማሰብ ይገረማል። ከዛም ከወለደች ገና ብዙ ቀን አልሆናትም እንዴት ብርድ ላይ ትሆናለች በማለት ይናገራል። ዴሚያንም የተፈጠረውን ሲመለከት እኔ እንኳን ልቆጣጠር ያልቻልኩትን ይቺ ሴት ማስተካከል ቻለች፣ ይሄ እንዴት ሊሆን ቻለ በማለት ራሱን ይጠይቃል። ሉቃስን አንዴ እዚህ ጠብቀኝ ትለውና ወደ ሶፊያ በመሄድ ሚስ ሶፊያ ሉቃስ እዚህ ነው፣ ዝም ብለሽ ወደሱ ለመሄድ ነው ያሰብሽው? ግን ከሄድሽ በኋላ ምን ትይዋለሽ? ከዚህ በፊት እንደምታደርጊው ክሌርን አልገፈተርኳትም ብለሽ ደጋግመሽ ልታስረጅና አቶ ሉቃስን ይቅርታውን ለማግኘት ልትለምኘው ነው? ይቅርታ ግን ያንን መናገር ምን ይጠቅማል ትላታለች። ሶፊያም የሉቃስ በዛ መገኘት አስደንግጧት ታዲያ ምን ልበል ዝም ብሎ እንዲያምነኝ እፈልጋለሁ ስትል ለሩቢ ትመልስላታለች። ሩቢም ለመጨረሻ ጊዜ ልጠይቅሽ ክሌርን ከደረጃ ላይ ገፈተሻት አንቺ ነሽ ትላታለች። ሶፊያም በእውነት እኔ አልነበርኩም፣ ምን ባደርግ ይሻለኛል? እኔ ሶፊያ ሳልታመንና ፍቅር ሳላገኝ ልሞት ስትል ትመልስላታለች። ሩቢም እንደዛ ከሆነ አቶ ሉቃስ ግራንት ካላመነሽ እሱ ነው የተሳሳተው እንጂ አንቺ አይደለሽም። ይቅርታ መጠየቅና መለመን ያለበትም እሱ ነው ትላታለች። ሶፊያም እሺ ምን እንዳደርግ ትፈልጊያለሽ ብላ ትጠይቃታለች። ሩቢም ቦታሽ ላይ ተቀመጪ፣ ምን ያህል እንደተጎዳሽ ብቻ አስቢ፣ አቶ ሉቃስ ወደዚህ ልጥራው ትላትና ወደ ሉቃስ ታመራለች። ሉቃስም ወደ ሶፊያ ይመጣል። ሶፊያም ያሳለፈችውን ሲቃይ በማስታወስ ሉቃስ ላይ በኃይልና በንዴት ለኔም ሆነ ለቤተሰቤ ይሄ አይገባንም ነበር። አሁን እዚህ ምን ትሰራለህ? እንደዚህ ሆኜ ስታየኝ ደስ አለህ? እኔ አዎ ክፉ ነኝ፣ መሞት ይገባኛል። አቶ ሉቃስ ግራንት አንተ ጻድቅ ሰው ነህ፣ ወደ እኔ ልትቀርብም አይገባህም፣ አንተ እንዳላቆሽሽ በማለት ከዚህ እንዲወጣ አድርጉት ብላ ትናገራለች። ሩቢም አቶ ሉቃስ እባክህ አሁን ከዚህ ብትሄድ ይሻላል በማለት እንዲሄድ ታደርገዋለች። ሉቃስ እየሄደ ሳለም በስልክ ያደጋው ዕለት የደህንነት ካሜራ ምስሎችን በሙሉ አውጡ፣ በየአቅጣጫው ያለውን ፍሬም ፈትሹ በማለት ሰራተኞቹን ያዛል። ሶፊያም ከልጇ ጄሚ ጋር 6 ወራት አልፈዋል። 6 ወር ሙሉ ሰማህ የኔ ልጅ። በእርግጥ ሉቃስ በመጨረሻም ቢሆን እንደገና እውነቱን ለማወቅ ለመመርመር መጥቷል እያለች ትናገራለች። ሩቢም ሶፍት አምጥታ ትሰጣታለች። ሶፊያም ሩቢ አመሰግናለሁ፣ ዛሬ አንቺ ባትኖሪ ኖሮ ምን ማድረግ እንዳለብኝ አላውቅም ነበር ትላታለች። ሩቢም የምትፈልጊውን ሁሉ ጠይቂኝ፣ አንቺ በጣም ደግ ሰው ነሽ፣ ጭንቀትሽን ማቅለል ስራዬ ነው። ሆኖም ፈቃድሽ ከሆነ በየምሽቱ ለ1 ሰዓት ያክል ወደ ቤት መሄድ እችላለሁ በማለት ትጠይቃታለች። ሶፊያም እሺ ለ2 ሰዓታት መሄድ ትችያለሽ፣ ምንም እንኳን እሱ ባያምነኝም አንቺ ግን አመሰግንሻለሁ ትላታለች። ሩቢም የሉቃስ አመለካከት እንደተቀየረና አንድ ማድረግ ያለብሽ ነገር አለ ብላ ትነግራታለች። ሶፊያ ግን ምንም ጥቅም የለውም፣ እዛ የነበረው አንድ ትንሽ ካሜራ ብቻ ነበር፣ እሱም በክሌር ተንኮል ምክንያት ምንም አልቀረጸም፣ ስለዚህ ሉቃስ ቢመረምርም ምንም አያገኝም ትላታለች። ሩቢም ሚስ ሶፊያ ያን ያህል ተስፋ መቁረጥ የለብሽም፣ ቅድም ሁሉንም ነገር ተመልክቻለሁ። አቶ ሉቃስ ከበር ውጭ እንዲቆም ስትጠይቂው እሱ በእርግጥ ቆሟል፣ ሕግን እንደሚያከብር ግልጽ ነው። እንደዚያ ያለ ሰው ከክሌር ጋር በቀላሉ መስመር ያልፋል ብዬ አላስብም ትላታለች። ሶፊያም ያኔ ግን ኮቱን በክሌር ላይ ሲያደርግላትና ተሸክሞ ወደ መኪናው ሲወስዳት ተመልክቻለሁ ብላ ትመልስላታለች። ሩቢም ነገር ግን አልጋ ላይ አብረው ሆኖ አላየሽም። በአንቺና በሉቃስ መካከል አለመግባባትን ለመፍጠርና ሆን ብላ ያደረገችው ቢሆንስ? ለዛም ሊሆን ይችላል አንቺ ለሉቃስ ምክንያታዊ ያልሆንሽ የመሰለው። ለማንኛውም ለወደፊቱ ረጋ ማለት አለብሽ ትላታለች። ሶፊያም ረጋ ማለት ብችል አሪፍ ነበር። በእርግጥ እንዳልሽው ሉቃስ ሁሌም ስነ ስርዓት ያለው ሰው ነው፣ በቀላሉ ወጥመድ ውስጥ አይገባም። ይሄን እንዲረዳ ማድረግሽ ጥሩ ነው። ነገር ግን በ3 ቀናት ውስጥ ሉቃስ ወደ ደቡብ ቤተ መቅደስ ይመለሳል። ክሌር በትርፍ ጊዜዋ እዛ ትሰራለች። ሁለቱ መገናኘታቸው አይቀርም። ምንድነው ማድረግ ያለብኝ ስትል ሩቢን ታማክራታለች። ሩቢም 3 ቀን እሱን ለኔ ተይው፣ አሁን አንቺ በደንብ ረፍት ማድረግ አለብሽ ትላታለች። ሶፊያም
እሺ እረፍት አደርጋለሁ፣ ለአንቺም ስለሚገባሽ 50 ሺህ ብር እሸልምሻለሁ ትላታለች። ሩቢም 50 ሺህ ብር አመሰግናለሁ ሚስ ሶፊያ ትላትና በልቧም በ50 ሺህ ብሩ የእህቷን ተወዳጅ የሱፍ አበባዎች መትከልና ተንቀሳቃሽ ወንበር እገዛላታለሁ፣ እህቴም ደስ ይላታል እያለች ከራሷ ጋር እያወራች ስትሄድ በድንገት ከዴሚያን ጋር ትጋጫለች። ከዛም ይቅርታ ትለዋለች። ዴሚያንም በቤቱ ሕግ መሰረት የ1000 ብር መቀጫ አለው። ነገሮችን ለማለዘብ ሕጎችን እንዴት መጠቀም እንዳለብሽ ታውቂያለሽ። ሶፊያ ጄሚን እንድትይዝ ማድረግና ሉቃስን አታሎ ሶፊያን እንዲያያት ማድረግ ጥቂት ተንኮሎችሽ ናቸው። ነገር ግን ይሄ የተፈጥሮ ችሎታሽ ነው ወይስ ወንዶችን በማታለል ረገድ ብዙ ልምድ አለሽ? ይላታል። ሩቢም በእርግጥ የእናት ጭንቀትን በማቅለልና የቤተሰብ ሁኔታዎችን በማስተዳደር ረገድ ከፍተኛ ልምድ አለኝ ስትል ትመልስለታለች። ዴሚያንም እንዳትረሽ ሉቃስ ግራንት እንደ ሞኝ የምትጫወችበት አይነት ሰው አይደለም። የሆነ ነገር ከተበላሸ ውጤቱን መሸከም አትችይም። በተጨማሪም ተንኮሎችሽን በሪድ ቤተሰብ ላይ መጠቀም አትችይም በማለት በድጋሚ ያስጠነቅቃትና ከቦነስሽ ላይ 40 ሺህ ብር ተቀንሷል ይላታል። ሩቢም ገብቶኛል ብላ ትመልስለትና ጃኬቱን በመንካቴ 40 ሺህ ብር ይቀንስብኛል፣ ከዚህ በኋላ ከሱ መራቅ አለብኝ፣ ክፉ ካፒታሊስት ነው በማለት ከራሷ ጋር ታወራለች። ዴሚያንም የ19 ዓመት ልጅ የሆነች ሞግዚት ሉቃስን በቀላሉ እየተቆጣጠረችው ምንም ነገር አትጠየቅም፣ እንደዚህ መሆን የለበትም በማለት እያንዳንዱን እንቅስቃሴዋን የሚከታተል ሰው መድብ በማለት ለጋርዱ ይነግረዋል። ጋርዱም እሺ ጌታዬ ይለዋል። ሩቢም ሶፊያ የፈቀደችላትን ሰዓት በመጠቀም ወደ ታማሚ እህቷ ትሄዳለች። ከዛም እህቴ ተመልሻለሁ፣ ሩቢን እየተቀበልሻት ነው? ጎበዝ ልጅ። እነዚህ እጆች የስዕል ብሩሽ ከያዙ 3 ዓመት አለፋቸው ትላትና በትዝታ ከእህቷ ጋር ወደ ኋላ ትመለሳለች። እሱም እህቴ ምን እየሳልሽ ነው ብላ ትጠይቃታለች። እህቷም ወደፊት ምንኖርበት ቤታችንን እየሳልኩ ነው። ሩቢ ተመልከቺ፣ አንድ ቀን አብረን ወደ ደቡብ እንሄዳለን፣ የራሳችንንም ቆንጆ ቤት እንገዛለን። እዚህ ጋር የአትክልት ቦታም አለው። እዚህ ጋር ደግሞ በጣም ብዙ የሱፍ አበባዎችን እንተክላለን። ከዛ መስኮቱን በከፈትን ቁጥር እናያቸዋለን ስትላት የነበረውንና ሩቢም እህቴ ወደፊት ቤታችንን በጣም ወድጀዋለሁ፣ ደስ ይላል፣ አሳሳልሽን በጣም ያምራል ትላታለች። እህቷም ስዕል መሳል መማር አለብሽ፣ ለጊዜው ለሩቢያችን የትምህርት ክፍያ ጠንክሬ እሰራለሁ፣ በኋላ ላይ ሩቢያችን አድጋ ገንዘብ ስታገኝ የስዕል ክፍያዬን እንዲከፍል ትረጅኛለሽ በማለት ትጠይቃታለች። ሩቢም ወደፊት ገንዘብ ለማግኘት ጠንክሬ እሰራለሁ፣ ጥሩ ህይወትም እሰጥሻለሁ የተባባሉትን ካስታወሰች በኋላ ሩቢ በሞግዚትነት እየሰራች ቦነስም እንደተጨመረላት እናም በቅርቡ ወደ አንዲት ትንሽዬ ከተማ ሄደን ቤት እንገዛለን። መጀመሪያ ላይ የቤቱ ዋጋ የሚቀንስ ስለመሰለኝ ብዙ ለመቆየት ፈልጌ ነበር። አሁን ግን ሳየው ከዚህ በታች የሚቀንስ አይመስለኝም። ስለዛ ቅድመ ክፍያውን መክፈል እችላለሁ። ቆንጆ ቤት ይኖረናል። የምንገዛው ቤት አያፈስም። ማንም ሰው ደግሞ እንደፈለገ አይናገረንም። እንደውም ልክ ስዕልሽ ላይ እንዳለው የሱፍ አበባዎችን መትከል እንችላለን በማለት ደስ የሚያሰኘውና መልካም ተስፋዎችን ለእህቷ ትነግራታለች። እህቷም ምንም እንኳን አንደበቷን ከፍታ መናገር ባትችልም ከፊቷ ላይ የሚነበበው ግን በሩቢ ሀሳብ ደስ እንደተሰኘች ያሳያል። ከዛ በመቀጠልም ሶፊያ ዛሬ የሊድ የ3 ቀን ግምገማ ነው፣ ይሄንን ስራ መረዳት አለብኝ፣ ሂጂና የህፃኑ ጄሚን እቃዎች ሸክፊ፣ በኋላ እሱንና ዴሚያንን ወደ ደቡብ ሴሬኒቲ ቤተ መቅደስ ወስዳቸዋለሁ ስትል ለሩቢ ትነግራታለች። ሩቢም ሚስ ሶፊያ ዴሚያን አብሮሽ እንዳይመጣ ብታደርጊ ይሻላል ትላታለች። ሶፊያም ለምን ስትል ትጠይቃታለች። ሩቢም ክሌር ወላጅ አልባ ናት፣ ስለዚህ ሉቃስ እንክብካቤ እንደሚያስፈልጋት አድርጎ ያያታል። ወንድምሽን ይዘሽ ከሄድሽ ክሌር ረዳት የሌላት አድርጎ ያስባል ትላታለች። ሶፊያም ልክ ነሽ፣ በፊት ሉቃስም ይለኝ ነበር፣ በወንድሞቼ መካከል ስላደግኩኝ የእነሱ ባህሪ ይታይብኝ ነበር። ለምሳሌ በምስኪኖቹ ላይ ማፌዝ፣ ምን ነው ቀደም ብዬ አግኝቼሽ በሆነ ነበር ትላታለች። ሩቢም በእርግጥ እኔም የራሴ ምክንያት አለኝ፣ ከዴሚያን ጋር ብዙ ግንኙነት ማድረግ አልፈልግም፣ ለዛ ነው ትላታለች። ሶፊያም ለምን? ስንት ሰው እሱን ለማየት እና ለማግኘት እንደሚፈልግ ታውቂያለሽ? ትንሽ ቁጡ እንደሆነ አውቃለሁ፣ ነገር ግን ቆንጆና ሀብታም ነው በማለት ትጠይቃታለች። ሩቢም ዴሚያን እንዳልሽው ሸበላ ነው፣ ግን እንደኔ ያለች ተራና ምንም የሌላት ሴት የእሱን ትኩረት ለመሳብ እችላለሁ ብዬ እንዳስብ የሚያደርገኝ ምንድን ነው? አሁን ጠንክሬ ከሰራው ጥሩ ደሞዝ ማግኘት እችላለሁ፣ ነገር ግን የእሱን ትኩረት ለመሳብ ማለም ከጀመር ሁሉንም ህልሜንና የነገ ተስፋዬን ገደል ነው ምከተው። ስለዚህ ሚስ ሶፊያ በሚቀጥሉት 2 ወራት አንቺን በጥሩ ሁኔታ መንከባከብ ነው የምፈልገው በማለት ትመልስላታለች። ሶፊያም ሩቢ ገና የ19 ዓመት ልጅ ነሽ፣ ነገር ግን
በጣም አስተዋይና ጎበዝ ሴት ነች ትላታለች። በመቀጠልም የዴሚያን ተላላኪ የሩቢን ሀሳቦች በወረቀት አምጥቶ ለዴሚያን ይሰጠዋል። ዴሚያንም ይሄ የሩቢ ሀሳብ ነው፣ ሌሎች ሴቶች ወደ እኔ ለመቅረብ ሁሉንም ነገር ያደርጋሉ፣ እሷ ግን ጭራሽ ከኔ መራቅ ነው የምትፈልገው፣ እውነት ስርዓት ይዛ ነው ወይስ ለመወደድ ስትል ነው በማለት ሰራተኛውን ይጠይቀዋል። ሰራተኛውም ሩቢ በቤተሰቡ ውስጥ ቦታዋን ለማረጋገጥ ሚስ ሶፊያ ላይ ለመጣበቅ እየሞከረች እንደሆነ እጠረጥራለሁ። እኛ ካሰብነው በላይ ተንኮለኛና ወደ ደቡብ ሴሬኒቲ ቤተ መቅደስ ብትሄድ እንኳን ችግሩን ለመፍታት ሶፊያን ለማገዝ አይመስለኝም በማለት ለዴሚያን ይነግረዋል። ዴሚያንም ወደሚሄዱበት ቦታ አብረሃቸው ሂድ፣ ሁሉንም ነገር ቅረጽ ይለዋል። እሱም እሺ ጌታዬ በማለት ሶፊያን፣ ሩቢንና ጄሚን ይዟቸው ይሄዳል። ቦታው ላይ እንደደረሱም ክሌር ደብተሮች ይወድቁባታል። ሉቃስም ይህንን ሲመለከት ጎንሽ ገና ሙሉ በሙሉ አልዳነም። በዚህ ፍጥነት ወደ ስራ ለምን ተመለሽ? ገንዘብ ካስፈለገሽ በማንኛውም ጊዜ ልትጠይቂ ትችይ ነበር ይላታል። ክሌርም ችግር የለውም ደህና ነኝ፣ ገንዘብን ማባከን አልፈልግም፣ በዛ ላይ ምጽዋት ተቀባይ መሆን አልፈልግም። ትልቁ ህልሜ የሕክምና ትምህርቴን ተምሬ ሰዎችን ማዳን ነው። እንደኔ ያሉ ልጆች ድሃ ስለሆኑ ብቻ እናቶቻቸውን ሲያጡ ማየት አልፈልግም ትለዋለች። ሉቃስም እኔም ወደ ዋናው አዳራሽ እየሄድኩ ነው፣ እነዚህ ልሸከምልሽ ይላትና ወደ አዳራሹ ይሄዳሉ። ሶፊያም ሩቢ ተመልከቺ፣ ክሌር በጣም አስመሳይ ናት፣ ሄጄ በጥፊ ብመታት ደስ ይለኝ ነበር። ሩቢ እቅድ አለኝ ብለሽኝ ነበር፣ አሁን ምንድን ነው የምናደርገው? በፊት እናቴ ለሩቢ ከዚህ እንድትሄድ የ5 ሚሊዮን ብር ድርድር አቅርባላት ነበር። እሷ ግን እምቢ ማለቷ ብቻ ሳይሆን ለሉቃስ የሪድ ቤተሰብ በገንዘብ ያታሉኝ ሞከሩ ብላ ነገረችው። በገንዘብ ካልሆነ ሌላ ምን ማድረግ እንችላለን በማለት ትጠይቃታለች። ሩቢም አሁንም ቢሆን አንድ መንገድ አለ ስትል ለሶፊያ በሹክሹክታ ስትነግራት የዴሚያን ተላላኪ የሚያወሩት ስላልተሰማው ይቺ ሴት አሁን ደግሞ ምን እያሴረች ነው እያለ ከራሱ ጋር ያወራል። ክሌርም ቤተ መቅደሱ ውስጥ ተንበርክካ ይሄ ከረጢት ከ10 አቅጣጫዎች እንደሚሞላና የሰውነት ሲቃይ እንደሚያቀል ድንቅ ዕጣን ይሁን ስትል ወደ ፈጣሪዋ እየጸለየች ሳለ ሶፊያና ሩቢ ወደ ቤተ መቅደሱ ይገባሉ። ሉቃስም ይህንን ሲመለከት ሶፊያ ክሌርን ምንም እንዳታደርጊያት ይላታል። ሶፊያም ክሌርን አየቻት፣ ነገር ግን በፊት እንደምታደርገው አልጮኸችባትም። እንዲያውም በሰላም ዕጣን አጥና እየጸለየች ነው። ክሌርም እየሆነ ያለው ነገር አስገርሟት ዝም ብላ ትመለከታታለች። ሶፊያም ችኩል ነበርኩ፣ ጎዳውሽ፣ ብዙ ጊዜ ካሳ ልከፍልሽ ፈልግ ነበር፣ ህልምሽን ከሰማው በኋላ በጣም ተሰማኝ ትላታለች። ክሌርም እባክሽ ሶፊያ ህልሜን በገንዘብ ለማስቆማት ሞክሪ ትላታለች። ከዛ በመቀጠልም ሩቢ ሲመስለኝ ያለመግባባት ተፈጥሯል። ሚስ ሶፊያ ልትረዳሽ ነው የምትፈልገው። የሪድ ቤተሰብና የአሜሪካ ሆፕኪንስ የህክምና ማዕከል የከፍተኛ ህክምና ባለሙያዎች ስልጠና ፕሮግራም አላቸው። ሚስ ሶፊያ ይህንን እድል ልትሰጥሽ ነው። አንቺ ብቻ ፈልጋለሁ ካልሽ በሚቀጥለው ሳምንት ለቅድመ ስልጠና ወደ ውጭ መሄድ ትችያለሽ ትላታለች። ይህንን የተመለከተው የዴሚያን ሾካካም ማለቴ ተላላኪ የሩቢ እቅድ በጣም ከባድ ነው። ክሌር ከገፋችው ህልሟን መተው ይሆንባታል። ከተቀበለች ደግሞ ከሉቃስ ርቃ ወደ ሩቅ ቦታ መሄድ አለባት ማለት ነው እያለ ከራሱ ጋር ያወራል። ሩቢም አትቀበይኝም? ምን ነው ወይዘሪት ክሌር ይህንን እድል አልወደድሽውም? በማለት ትጠይቃታለች። ሉቃስም ህክምና መማር ትፈልጊ የለ ለምን አትቀበያትም ሲል ጠይቃታል። ክሌርም ይህንን ስላልጠበቅኩ ደንግጬ ስለነበር ነው። በእውነት እንደዚህ አይነት እድል አገኛለሁ ብዬ አስቤ አላውቅም ነበር። ሚስ ሶፊያ አመሰግናለሁ። ይህ ህልሜ ነበር። በህይወቴ የተቀበልኩት ምርጡ ስጦታ ይሄ ነው። በድጋሚ አመሰግናለሁ ሚስ ሶፊያ። ስልጠናውን ከጨረስኩ በኋላም ሰዎችን ለማዳንና ችግረኞችን ለመርዳት የተቻለኝን ሁሉ አደርጋለሁ በማለት ትቀበላቸውና ፈጣሪዋን ታመሰግናለች። ሶፊያም የክሌር ማስመሰል በጣም ያናዳትና ልትመታ ስትሞክር ሩቢ ታስቆማታለች። ከዛም ሶፊያ ክሌርን አስቀድመሽ እቃዎችሽን አዘጋጂ፣ በቅርብ ጊዜ ውስጥ ስለሚቀጥሉት ፕሮግራሞች አንድ ሰው ያናግርሻል ትላትና ሉቃስን ማውራት አለብን ብላ ወደ መኪናው ይሄዳሉ። ክሌርም አቶ ሉቃስ ፈጠን ብለህ ተከተላት፣ ቀደም ሲል በእኔ ምክንያት በአንተና በሶፊያ መካከል አለመግባባት ተፈጥሮ ነበር። አሁን ግን ወደ ውጭ ሀገር ሊሄድ ነው። ለሰጠችኝ እድል ከልቤ አመሰግናታለሁ ትለዋለች። ሉቃስም ለጊዜው እቃዎችሽን በማስተካከል ላይ ብቻ ትኩረት አድርጊ፣ ማንኛውም ችግር ካጋጠመ ጸሐፊ ብራውንን ማናገር ትችያለሽ ይላትና ወደ እነ ሶፊያ ይሄዳል። ሆኖ ሶፊያ ለሩቢ አየሻት አይደል እንዴት እንደምታስመስል ብገላት ሁላ ደስ ይለኛል ትላታለች። ሩቢም ልክ ነሽ፣ እኔም ባንቺ ቦታ ብሆን ራሴን መቆጣጠር አልችልም ነበር። ጸጉሯን እንደ ወፍ ጎጆ በጣጥሼ ፊቷን እንዳሳማ እስኪያብጥ ድረስ በከባድ ቦክስ መታት ነበር። ነገር ግን አቶ ሉቃስ ይመጣል። እንደዚህ ለማድረግም ሆነ ለመቆጣት ጊዜው አይደለም፣ ቀጥሎ የሚመጣው በጣም አስፈላጊ ነገር ነው። ልፋታችን በሙሉ እንዲባክን ትፈልጊያለሽ ትላታለች። ሶፊያን ልክ ነሽ፣ መታገስ አለብኝ በማለት ትመልስላታለች።
የዴሚያን ተላላኪም የክሌር ጉዳይ እዚህ ላይ ያበቃ ይመስላል በማለት ከራሱ ጋር ማውራቱን ቀጥሏል። ከዛም ሉቃስ ይመጣና ሶፊያ ገና አልጠነከርሽም፣ ደግሞ ይበርዳል፣ እዚህ መምጣት አልነበረብሽም፣ እነዚህን ነገሮች ጸሐፊው እንዲያስተካክለው ማድረግ ትችይ ነበር ይላታል። ሶፊያም መኪና ውስጥ ገብተን እንነጋገር፣ ዛሬ እውነቱ ወጥቶ ሁሉም ነገር ግልጽ እንደሚሆንልህ ተስፋ አድርጋለሁ ትለዋለች። ሉቃስም እሺ ሶፊያ በማለት ወደ መኪና ውስጥ ይገባሉ። ሩቢም አቶ ሉቃስ እባክዎ ይሄን ይመልከቱ በማለት ታብሌቱን ትሰጠዋለች። ሉቃስም ሶፊያ አሁን ይህንን የምታሳይኝ ለምንድን ነው? በትክክል ምንስ ለማድረግ አስበሽ ነው? በማለት ይጠይቃታል። ሶፊያም ማውራቱ ምንም አይጠቅመንም፣ ራስህ ተመልከተው ስትል ትመልስለታለች። ከዛም በታብሌቱ ውስጥ የክሌር ምስል ይታያል። ክሌርም እንዲህ ስትል ትደመጣለች። እዚህ ደረጃ ለመድረስ 10 ዓመታትን ሙሉ ጥረት አድርጊያለሁ፣ ሉቃስን ከሶፊያ እንዲርቅ ማድረግና እኔ ማድረግ። አሁን ግን ሶፊያ እኔን ለማስወገድ እንደዚህ ያለ እርምጃ ወስዳለች። ሉቃስን ማየት ወደማልችልበት ቦታ ልትልከኝ እየሞከረች ነው። አይሆንም በማለት ወረቀቱን ቀዳዳ ትጥላቸውና ሌላ ድራማዋን መስራት ትቀጥላለች። ከዛም ከሉቃስ ጋር እስከሆንኩኝ ድረስ ለእኔ ዋጋ አለው ስትል ሁሉንም የክሌር ውሸቶችን በካሜራ ቅጂው በታብሌቱ ይመለከታል። ከዛም ሉቃስ የሶፊያን ትክክለኛነት እንዲሁም ተንኮለኛ እንዳልነበረች ይረዳና አንድ የጠብቂኝ ሁሉንም ነገር ላስተካክለው ይላታል። ሶፊያም እውነቱን ካወክ በቂ ነው፣ ሌላ ነገር አያስፈልግም ስትል ትመልስለትና ይሄዳሉ። በመቀጠልም የዴሚያን ተላላኪ ቅጂዎችን ሊሰጠው በሄደበት ጊዜ ሌላኛው ሩቢን እንዲከታተላት የተላከው ሰራተኛ በዛ የሚሰሩት ሰራተኞች እንደነገሩኝ ከ3 ቀን በፊት ሩቢ ወደ ደቡብ ሴሬኒቲ ቤተ መቅደስ ሄዳ ሌሊቱን ሙሉ ካሜራዎችን ገጥማለች በማለት የፎቶ ማስረጃዎችን ይሰጠዋል። ሶፊያም ሩቢን ዛሬ ለሆነው ነገር ሁሉ በጣም አመሰግናለሁ። ያንቺ እቅድ ባይኖር ኖሮ ስሜን ማንጻት አልችልም ነበር። አሁን ሂጂና ረፊ፣ ዛሬ ደክሞሻል። ከጄሚ ጋር ብቻዬን መሆን እፈልጋለሁ። በኋላ በደንብ አመሰግንሻለሁ። ለጊዜው ግን ይህንን እንኪ በማለት የእጇን ጌጥ ትሰጣታለች። ከዛም ከዴሚያን ጋር ይገናኛሉ። ዴሚያንም ወደ ህግ ክፍሉ ሂጂና ኦፊሻሉን የቅጥር ውል ፈርሚ ይላታል። ሩቢም ስለዚህ በመጨረሻ ያንተን ጥብቅ ግምገማ አለፍኩ ማለት ነው ስትል ትጠይቀዋለች። ዴሚያንም ቦታሽን እስካወቅሽ ድረስ የሊድ ቤተሰብ አይጎዳሽም፣ ነገር ግን ሊኖርሽ የማይገባውን ሀሳብ አታስቢ፣ ሁሌም ማንነትሽን እንዳረሽ፣ ደግሞም ከተጎዳሽ ወደ አሁኑ ታከሚ ይላታል። የዴሚያን እናትም ልጄ ለሞግዚት እንዲህ ስትጨነቅ አይቼ አላውቅም፣ ከዛች ትንሽዬ ሞግዚት ፍቅር ያዘኝ እንዳትለኝ ትለዋለች። ዴሚያንም እኔን ከሰራተኛ ፍቅር አስቂ ነው፣ የሊድ ቤተሰብ ብቃት ያላቸውን ሰራተኞች ይፈልጋል፣ ያንን ማወቅ ነበረብኝ፣ ያ ብቻ ነው ሲል ይመልስላታል። ከዛም በድንገት ሩቢን አፍኖ ይወስዳትና ቻርለስ እና ዴሚያን ሁለቱም አስፈሪ ናቸው። ነገር ግን ትሪስታንም መጠንቀቅ አለብሽ፣ እሱ እንዳንቺ ያሉ ጣፋጭ ትንንሽ ልጃገረዶችን ይወዳል፣ ሴቶችን እንደ ልብስ ይቀያይራል። ይህ ትሪስታን ሪድ ነው። እንዲህ ያለ ቆንጆ ፊት፣ ሰውነትሽም ያምራል እያለ በማስገደድ ስለ ራሱ ያወራላታል። ሉቃስና ሶፊያ ከእንደገና ትዳራቸው ማስቀጠል ይችሉ ይሆን? ዴሚያንስ ስለ ሩቢ በዛ ልክ መከታተሉና ለእሷ መጨነቁ ለምን ይሆን? ዱርዬው ትሪስታንም እሱ እንዳሰበው ሩቢን ያስገድዳት ይሆን? በቀጣይ ክፍል የምናየው ይሆናል። ሀሳብ አስተያየታችሁን በኮሜንት አሳውቁን። እናመሰግናለን።